በሀገራችን ኢትዮጵያ በአነስተኛ የጭነት ተሽከርካሪዎች ዘርፍ የምትመደበው እጅግ በጣም ተወዳጅና ተፈላጊ ሆነችው ሱዙኪ ሱፐር ኬሪ አሁናዊ ሙሉ የዋጋ ዝርዝሯ ስንት ነው? ምን ያክል ሰውስ ትጭናለች? በባንክ አማራጭስ አላት ወይ? ሙሉ ዝርዝር መረጃ ይዘናል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች፣ በዛሬው ፕሮግራማችን ላይ የብዙዎቻችሁ ጥያቄ ሆነችውና እጅግ በአነስተኛ ዋጋ በሀገራችን ኢትዮጵያ በብዛት የምናውቃትን የሱዙኪ ሱፐር ኬሪ አሁናዊ ሙሉ የዋጋ ዝርዝሯን የመጋቢት ወር ይዤላችሁ ቀርቤያለሁ። ይህች ተሽከርካሪ ለመሆኑ ምን ያክል ኪሎግራም ነው የምትጭነው? እንዲሁም ደግሞ በባንክ አማራጭስ አላት እያላችሁ ብዙዎቻችሁ ስትጠይቁ ስለነበረ ሙሉ ዝርዝር መረጃውን ወደ እናንተ ልናደርስ ወራችንን ጠብቀን ተከስተናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ከአነስተኛ የጭነት ተሽከርካሪዎች ዘንድ እጅግ በጣም ተወዳጅና የብዙዎቻችሁ ጥያቄ ሆነችው ይህች ሱዙኪ ሱፐር ኬሪ ለመሆኑ አሁን ላይ ባለው የመኪና ገበያ ምን ያክል እየተሸጠች ነው የሚለውን ሙሉ ዝርዝር እንግዲህ ወደ እናንተ ልናደርስ አንድ ወርና ከዚያ በላይ አካባቢ ይመስለኛል አሁን ላይ ያለውን ሙሉ የዋጋ ዝርዝር ነው ይዤላችሁ የቀረብኩት። በተደጋጋሚም የአውሱዙ ተሽከርካሪን እንድሰራላችሁ የምትጠይቁኝ ኮመንት ላይ ቪዲዮ በሰራው ቁጥር እየተመለከትኩ ነው። አልረሳሁም። ሁኔታው ሲስተካከልና መረጃው ሲደርሰኝ የምሰራላችሁ ይሆናል እያልኩ ይህች ተሽከርካሪ በአሁን ሰዓት ምን ያክል እየተሸጠች ነው የሚለውን ሙሉ ዝርዝር ወደ እናንተ ከማድረሴ በፊት ግን ስለ ተሽከርካሪዋ አንዳንድ መረጃዎች ልስጣችሁ። እንግዲህ ይህች ተሽከርካሪ ለመሆኑ ምን ያክል ነው የምትጭነው ያላችሁ ብዙዎቻችሁ ስትጠይቁ ነበረ። ይህች ተሽከርካሪ እንግዲህ እስከ 16 ኩንታል ድረስ እንድትጭን ተደርጋ ለገበያ የምትቀርብ ሲሆን ከዚያ በላይም እንግዲህ ብዙዎች የሚጭኗት አሉ እስከ 22 ኩንታል ድረስ ማለት ነው። የሚጠቀሙት የነዳጅ አይነት ቤንዚን ሲሆን በ1 ሊትር እስከ 23 ኪሎ ሜትር ድረስ መጓዝ ይችላሉ። እነዚህ ተሽከርካሪዎችን ሳልቫቶ ፉል ለማድረግ እስከ 35 ሊትር ድረስ መያዝ ይችላል። የነዚህ ተሽከርካሪዎች ኢንጂን ባለ 4 ሲሊንደር 1.2 ሊትር ኢንጂን 72 የፈረስ ጉልበት ያመነጫል። የነዚህ ተሽከርካሪዎች ቶፕ ስፒድ 140 ኪሎ ሜትር በሰዓት ሲሆን ባለ 5 ስፒድ ማኑዋል ትራንስሚሽን የተገጠመላቸው ተሽከርካሪዎች ናቸው። ታዲያ እነዚህ ተሽከርካሪዎች አሁን ላይ በባንክ እንዲሁም በካሽ ምን ያክል እየተሸጡ ነው? በተለይ በአሁን ሰዓት ያለው የመኪና ገበያ እጅግ ባልተጠበቀ የዋጋ ልዩነት ላይ ይገኛል። አሁን ላይ በተለያዩ የመሸጫ ቦታዎች ማለትም በመስቀል ፍላወር እንዲሁም በእንቁላል ፋብሪካ 50% በባንክ አማራጭ ሲያቀርቡ 1,450,000 ሺህ ብር ከፍላችሁ ቀሪውን 1,400,000 ሺህ ብር በባንክ አማራጭ የሚሰጣሉ። ያ ማለት አጠቃላይ ዋጋቸው ወደ 2,850,000 ሺህ ብር አካባቢ ይደርሳል ማለት ነው። በካሽ ግን አሁናዊ ዋጋቸውን ስንመለከት ከቦታ ቦታ ልዩነት ቢኖራቸው ከ2,600,000 ሺህ ብር ጀምሮ እንደየቦታው እንደየመሸጫው ልዩነት አሁናዊ የመጋቢት ወር ሙሉ የዋጋ ዝርዝራቸው ይህን ይመስላል ማለት ነው። ከባለፈው ወራት ጋር ሲነጻጸር ወደ 100,000 ሺህ ብር አካባቢ ጭማሪ ተደርጎባቸዋል። እንግዲህ ዛሬ የብዙዎቻቸው ጥያቄ የሆነችውን በአነስተኛ ዋጋ በሀገራችን ኢትዮጵያ የምናውቃትን የሱዙኪ ሱፐር ኬሪ አሁናዊ ሙሉ የዋጋ ዝርዝሯን ወደ እናንተ ይዤላችሁ ቀርቤያለሁ። ምክንያቱም ብዙዎቻችሁም ስትጠይቁኝ ስለነበረ። ሌላው እንግዲህ የሱዙኪ ሱፐር ኬሪ አይነቷ በናፍጣ የምትሰራው እጅግ በጣም ተወዳጅና ተመራጭ የሆነችውን የታታ መኪናን አሁናዊ የመጋቢት ወር ሙሉ የዋጋ ዝርዝሯን በቀጣይ ቪዲዮ የምሰራላችሁ ይሆናል። እሷም እንግዲህ ወደ ወርና ከዚያ በላይ አካባቢ ይሆናል መረጃውን ወደ እናንተ ካደረስኩኝ አሁን ያለበትን እየተሸጠ ያለበትን ዋጋ ይዤላችሁ ቀርባለሁ። እንዲሁም ይህቺ ተሽከርካሪ በባንክ አማራጭም የሚያቀርቡ የመሸጫ ቦታዎች ካሉ እነሱም ጋር እንግዲህ ዞር ብዬ የምሰራላችሁ ይሆናል እላለሁ። በተጨማሪም ደግሞ የአውሱዙ ተሽከርካሪን እንዲሁም ኤፍኤስአር የጭነት መኪና
የነዚህ ተሽከርካሪዎች ዋጋ ከሰራሁኝ እንግዲህ ኦልሞስት ወደ 4 ወር ሊጠጋ ነው፣ ከ3 ወር አልፏል። ያ ማለት አሁን ላይ ያለው የመኪና ገበያ እጅግ ያልተረጋጋበት ሁኔታ ስላለ ነው። በእርግጥ የተለያዩ የአውሱዙ መሸጫ ቦታዎች አሉ። ዋጋቸው ግን እጅግ ባልተጠበቀ ሁኔታ ከዚህ በፊት ከነበረበት ከ2 ሚሊዮን ብር በላይ ጭማሪ አድርገው ለገበያ ያቀረቡ ስላለ ያንን ከመስራት በፊት መጀመሪያ ከድርጅታችን በኩል ያለውን ሙሉ መረጃ ተቀብዬ የምሰራላችሁ ይሆናል ለማለት ያክል እወዳለሁ። ምክንያቱም ብዙዎቻችሁ አንድ ቪዲዮ በሰራው ቁጥር ኮመንት ላይ እየመጣችሁ ስለምጽፉ ያንን አልዘነጋሁም ለማለት ያክል እወዳለሁ። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆነችውን የሱዙኪ ሱፐር ኬሪ አሁናዊ ሙሉ የዋጋ ዝርዝር ወደ እናንተ አድርሻለሁ። ሁላችሁም ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።